ኢሞ ኦንላይን ላይ ተቀምጠን ሌላ ሰው እንዳያየን እንዴት ነው ማስተካከል የምንችለው? እኛ እየተጠቀምንበት ሌላ ሰው ግን እኛን ኦንላይን ላይ አይቶን እንዳይረብሸን ከፈለግ እንዴት ነው ማስተካከል የምንችለው ብዬ በሰራሁት ቪዲዮ እንዴት ማስተካከል እንዳለብን ብዬ በሰራሁት ቪዲዮ ብዙዎቻችሁ ወዳችሁታል። እንዲሁም ደግሞ ብዙዎቻችሁ የቴሌግራም ስሪልን እያላችሁ ነበረ ማለት ነው። ዛሬ ደግሞ እንግዲህ ያንን ቪዲዮ በማየት የቴሌግራም ያው እናንተ ባላችሁኝ የቴሌግራም ልሰራላችሁ መጥቻለሁኝ ማለት ነው። እንግዲህ ቴሌግራም ላይ ቁጭ ብለን እየተጠቀምንበት እያወራንበት እየተጻጻፍንበት እንዲሁም ደግሞ ያው ብዙ ጊዜ አብዛኛው ሰው ቴሌግራም ስራ ነው የሚሰራበት ከኔ ጨምሮ ማለት ነው። እና ስራችንን እየሰራንበት ነገር ግን ሌላ ሰው ኦንላይን ላይ አይቶን መጥቶ እንዳይረብሸን እኛ ስራ ላይ በሆንበት ሰዓት እኛ ሌላ ነገር እየሰራንበት ሌላ ሰው እኛ ኦንላይን አይቶን ብቻ መጥቶ እንዳይረብሸን እንዴት ነው ማድረግ የምንችለው የሚለውን አብረን የምናይ ይሆናል ማለት ነው። በባለፈው እንግዲህ በኢሞ ነበር የሰራሁላችሁ። አሁን ደግሞ የቴሌግራም እየሰራን አብረን የምናየው ይሆናል ማለት ነው። እኔ በጣም ስለጠቀመኝ ነው፣ እናንተም ትጠቀሙበታላችሁ ብዬ ስላሰብኩኝ ነው። ያው ሰው ያለውን እውቀት ማካፈል አስፈላጊ ነው ብዬ ስላሰብኩኝ ነው ማለት ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁት የያቡ ፋሚሊዎች ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ዝት ትርፍርፍ ይበልልኝ። እንዲሁም ደግሞ ከሀገር ውጭ ያላችሁት እህት ወንድሞቼ ድካማችሁ ፍሬ አፍርቶ በሰላም ለሀገራችሁ ያብቃችሁ ያብቃን እያልኩኝ እንግዲህ ዛሬ ቴሌግራም ኦንላይን ላይ ቁጭ ብለን እየተጠቀምንበት እያወራን እየተጻጻፍን እንዲሁም ደግሞ ሌላም ስራ እየሰራንበት ነገር ግን አላስፈላጊ የሆኑ ሰዎች በመሀል መጥቶ እንዳይረብሹን እንዴት ነው ማስወገድ የምንችለው? እኛ እኮ ለራሳችን እየተጠቀምንበት ነው። ያው ብዙ ሰዎች ቴሌግራም ለስራ ነው የሚጠቀሙበት እና ስራ እየሰራንበት ግን ሌላ ሰው መጥቶ እንዳይረብሽን እንዴት ነው ኦንላይን ላይ መሆናችንን እንዳያውቁ እንዴት ነው ማድረግ የምንችለው የሚለውን አብረን የምናይ ይሆናል ማለት ነው። ቀጥታ ወዴት እንሄዳለን? ወደ ቴሌግራም እንሄዳለን ማለት ነው። ቤተሰብ እንግዲህ ወደ ቴሌግራም እንገባለን። ወደ ቴሌግራም ከገባን በኋላ አሳያችኋለሁ ማለት ነው። ያለውን ነገር አብረን የምናይ ይሆናል ማለት ነው። ቤተሰቦቼ ወዴት እንሄዳለን? ቀጥታ ወደ ቴሌግራም አፕሊኬሽን እንገባለን ማለት ነው። ማሮቼ እንግዲህ አፕሊኬሽኑ መጣልን። እስኪ ከፍትልን እንጠብቃለን። እንግዲህ ይኸው ቴሌግራሜ በዚህ መልክ ከፈተልኝ ማለት ነው። አሁን ወዴት እንሄዳለን? ወደ ፕሮፋይላችን እንገባለን። እንግዲህ እዚህ ጋር ይኸው ተዘርዝሮ መጡልን ማለት ነው። እንግዲህ እኔ እየነካሁኝ ነው ማሳያችሁ። በስህተት ሌላ ነገር ከነካው ልብ ብላችሁ ይዩኝ ማለት ነው። እንግዲህ ወዲሁ ቀጥታ ወዴት ገባኝ? ይመስገን ፈጣሪ በሚለው የራሴ ፕሮፋይል ውስጥ አስገባኝ ማለት ነው። ከዛ ወዴት እንሄዳለን? እዚች ጋር ሴቲንግ የምትለዋለች ሴቲንጓን እንነካታለን ማለት ነው። እንግዲህ ሴቲንጉ ስንነካ ይኸው በዚህ መልክ መጣልን። ወደ ላይ ሳብ ሳብ እናደርግና ማለት ነው ፕራይቬት እንደ ሴኩሪቲ የምትላለች እቺ ቁልፍ ምልክቷ ማለት ነው። የማሰምርበትን ልብ ብላችሁ ይዋት። የማሰምርበትን አንዴ እንነካታለን። እንደዚህ መጣልን ማለት ነው። እንግዲህ እዚህ ጋር ብዙ ነገሮች አሉ። እኔ ሁሉንም ነገር ኦፍ አድርጌ ነው ያለሁት ማለት ነው። እና አሁንም ወዴት እንሄዳለን? ወደ ላይ ሳብ ሳብ እናደርጋለን ማለት ነው። ሳብ ሳብ እናደርጋለን። ይኸው እዚህ ጋር አሁን የኔዎቹ ማለት ነው ሁሉም ኤቭሪ ታይም ቦዲ ላይ ነው ያለው ማለት ነው። ፕራይቬት አለች፣ ፎን ነምበር፣ ማይ ኮንታክት አለ፣ ላስት ሴን እንደ ኦንላይን ኤቭሪበዲ። እኔ አሁን ቴሌግራም ላይ ብዙ ጊዜ ቴሌግራምን የምጠቀመው ለስራ ስለሆነ ሁልጊዜ ኦንላይን ነኝ። ሁሉም ሰው ያየኛል። በቴሌግራም መጥቶ እየደወለ በቴሌግራም ቮይስም ሆነ ሪከርድ እያደረገልኝ የሚረብሽኝ ሰው ስለሌለ ኤቭሪ ቦዲ ላይ ነው ያለው። ሁልጊዜ ክፍት ነው። ማንም ሰው ቢገባ ያየኛል ማለት ነው። ለምን? የሚረብሽኝ ሰው ስለሌለ ኦፍ አላረኩትም። ፎን ፕሮፋይል ፎቶ የፕሮፋይልን ፎቶ ማንም ሰው ቢገባ ያየዋል። ኤቭሪ ቦዲ ላይ ነው ያለ። እሱም ይኸው እዚህ ጋር ማለት ነው። ከዛ ባዮ ላይም ስትገቡ ኤቭሪ ቦዲ ላይ ነው ያለው። ፎርወርድ ሜሴጅ ላይም ብትገቡ ኤቭሪ ቦዲ ላይ ነው ያለው ማለት ነው። ኮልሚም ላይ ማንም ሰው ቢደውልብኝ ኤቭሪ ቦዲ ላይ ነው ያለው። ሁልጊዜ ቢደውሉብኝ ያገኙኛል። እኔ ያው የሚደውሉ የሚረብሽኝ ሰው ስለሌለ በቴሌግራም ኤቭሪ ቦዲ ላይ ነው ያለው። ግሩፕ እንደ ቻናልም
ኤቭሪበዲ ላይ ነው። ቮይስ ሜሴጅም ኤቭሪበዲ ላይ ነው። ሜሴጅም ኤቭሪበዲ ላይ ሜሴጅም ቢያደርጉ ቮይስም ቢያደርጉልኝ ያገኙኛል ማለት ነው። ምክንያቱም የሚረብሽኝ ሰው ስለሌለ እኔ ስራ ላይ እየሰራው የሚረብሽኝ ሰው ስለሌለ ሲጀመር ሪከርድ የሚያደርግልኝም በቴሌግራም እኔ የሚደውልልኝ ሰው የለም። ለዛ ነው። ግን አብዛኞቻችሁ እየደወሉ የሚያስቸግሯችሁ ከሆነ እናንተ ምን ታደርጋላችሁ? እቺን ትመርጣላችሁ ማለት ነው። ላስት ሴ እንደ ኦንላይን የምትለዋን ማለት ነው። እቺን ትመርጡና አንድ የተነኳታላችሁ። ከዛ ወዴት መጣ? ወደዚህ መጣ። የኔን አሁን ይዩት። ኤቭሪበዲ ላይ ያለው አሁን እዚህ ላይ ነው። የኔን አያችሁት? እዚህ ማጠቁሮ ላይ እዚህ ላይ ነው ያለው ማለት ነው። ኤቭሪበዲ ላይ ነው ያለው። ሁልጊዜ ኦንላይን ላይ ከሆንኩኝ እኔ ለማንም ሰው እታያለሁ ማለት ነው። ኦንላይን እንደሆንኩኝ ማንም ሰው እኔን ያየኛል። እኔ የሚረብሽ ብያችኋለሁ። እኔ የሚረብሽኝ ሰው ስለሌለ ነው ኤቭሪበዲ ላይ ያደረኩት ማለት ነው። ነገር ግን የሚረብሻችሁ ሰዎች ካላችሁ እዚህ ጋር ደግሞ ሁለተኛ ላይ አለ። ኤቭሪበዲ ላይ ካረጋችሁት ሁልጊዜ እናንተ ኦንላይን በገባችሁት ቁጥር የእናንተ ቴሌግራም ፍሬንዶቻችሁ ሁሉም ያዩዋቸዋል ማለት ነው። ማይ ኮንታክት ላይ ካረጋችሁት ደግሞ እዚህ ላይ ማለት ነው። እዚህ ላይ ካረጋችሁት ደግሞ ማጠቁሮ ማሰምርበት ማለት ነው። እዚህ ላይ ካረጋችሁት ደግሞ መርጣችሁ የምትፈልጉ ሰዎች ለምሳሌ አሁን እኔ የምፈልገውን ሰው እክሌ እኔ ኦንላይን ስገባ እንዳያይ ከፈለኩኝ እዚህ ላይ ያረግና ስም ዝርዝር እዚህ ላይ አሁን ይሄን ስነካው ወዴት ይወስደኛል? ወደ ቴሌግራም ፍሬንዶቼ፣ ወደ ቴሌግራም ከስተመሮቼ ይወስደኛል ማለት ነው። ከዛ መርቄ ቲክ አርጌ ማልፈልጋቸውን ሰዎች ቦዲ ያረጋቸዋለሁ ማለት ነው። ማልፈልጋቸውን ሰዎች ኦንላይን ላይ እንዳያዩኝ ያረጋቸዋለሁ። እኔ እኮ ለእነሱ እኮ መደወልም ሆነ ሪከርድም ሆነ ቴክስት ማድረግ ይችላለሁ። እነሱ ግን እኔን አያዩኝም። ኦንላይን ላይ ስንት ሰዓት እንደገባሁ ስንት ሰዓት እንደወጣሁ አያዩኝም ማለት ነው። ስለዚህ ይሄንን መርጣችሁ ለማድረግ ነው። ቦዲ ደግሞ ይሄ ሶስተኛ ላይ ያለችው አሁን ያጠቆርኩበት ቦዲ ደግሞ ማለት ሁልጊዜ ማንም ሰው እናንተ ኦንላይን ላይ ስትገቡም ሆነ ስትወጡ አያዋችሁ። እናንተ እኮ በፈለጋችሁ ሰዓት ትገባላችሁ። እናንተ እኮ 24 ሰዓት ኦንላይን ላይ ተቀምጣችሁ ግን ለነሱ አይታያችሁም። ኦንላይን እንደሆናችሁ አያዋቸው ማለት ነው። እኔ ያው የሚረብሽኝ ሰው ስለሌለ ነው ብያችኋለሁ። ኤቭሪበዲ ላይ ያደረኩት ሁልጊዜም ኦንላይን ላይ ነኝ። ማንም ሰው ቢገባ ኦንላይን ላይ እንደሆንኩኝ ያየኛል ማለት ነው። ነገር ግን እዚህ ላይ ካረኩኝ አሁን እዚህ ላይ አረኩኝ ለእናንተ ለማሳየት ቦዲ ላይ ያረኩኝ። አሁን ኦንላይን ላይ ማንም ሰው አያየኝም። እኔ አያያቸዋለሁ፣ እኔ እጽፍላቸዋለሁ፣ ምን እላቸዋለሁ፣ እነሱ ግን አያዩኝም ማለት ነው። ዝም ብሎ ገብቶ ከሞከሩልኝ ነው እንጂ ኦንላይን አይቶ አይደውሉልኝም ማለት ነው። ቴክስትም ሆነ ምንም አያደርጉልኝም። እና በቃ ኦንላይን የለችም ብሎ ነው የሚያስቡት ማለት ነው። ኦንላይን የለችም ብሎ ነው የሚያስቡት ቦዲ ላይ ካረጉት። እዚህ ላይ ካረጋችሁት ግን ሁልጊዜም ክፍት ነው ማለት ነው። ኦንላይናችሁ በገቡ ሰዓት እናንተ ኦንላይን ላይ ያዩዋችኋል ማለት ነው። ስለዚህ በቴሌግራም ስራ ላይ ሆናችሁ ቴሌግራም ስራ ለስራ እየተጠቀማችሁ ሌላ ሰው ዝም ብሎ ከመሬት መጥቶ የሚረብሻችሁ ሰው ካለ እዚህ ላይ ታረጉታላችሁ። ከዛ ትንገላገላላችሁ ማለት ነው። አንዳንድ ሰው አሁን እናንተ ኦንላይን መግባታችሁን እግራችሁን ጠብቆ ተከትሏችሁ የሚመጣ ሰው አለ። እናንተ እኮ ቴሌግራም ላይ የገባችሁት ለራሳችሁ ለራስ ጉዳይ ነው፣ ለግል ጉዳያችሁ ነው የገባችሁት። ወይም የሆነ በግሩፕ የምትሰሩት ስራ አለ፣ ወይንም ደግሞ የሆነ በኦንላይን የምትሰሩት ስራ አለ። ለዛ ነው ግሩፕ ላይ ቴሌግራም ላይ የገባችሁት። ግን ደግሞ የእናንተ ቴሌግራም መግባት እግራችሁን ጠብቆ ተከትሏችሁ የሚመጣ ሰው አለ ማለት ነው። ምንም ቁም ነገር ይዞ አይመጣም እኮ ዝም ብሎ እንዲህ ሊያዝጋችሁ ነው የሚመጣውና እንደዛ አይነት ሰዎችን ትገላገላላችሁ በቀላል መንገድ ማለት ነው። ስለዚህ ምን ታረጋላችሁ? ኖበዲ ላይ ያረጋችሁ ማለት እናንተ ታያችኋላችሁ፣ እነሱ አያዋችሁ። እና በዚህ አሪፍ ዘዴ መጠቀም ትችላላችሁ። እኔ ስለጠቀመኝ ነው። እኔ በእርግጥ ቴሌግራም ቦዲ ላይ አላረኩም፣ ኤቭሪበዲ ላይ ነው ያለው። ቴሌግራም ያው እንዳልኳችሁ ነው የሚረብሽኝ ሰው ስለሌለ። ኢሞ ላይ ግን በጣም ነው የተጠቀምኩበት። የምሬን ነው። እኔ ኢሞ ላይ የምገባ ወይም ቤተሰብ ለማውራት ወይንም ደግሞ የቅርብ ጓደኛ ለማውራት ነው የምገባው። የኔን እግር ጠብቆ እኔ ስልኬን ኬት እንደሚያመጣው አላውቅም። እግሬን ጠብቆ በቃ ሳልፈልግ የማውረድ ሙድ ላይ ሳልሆን ሪከርድ እንኳን ለማድረግ ጥሩ ሙድ ላይ ሳልሆን ይደውሉብኛል፣ ሪከርድ ያደርጉልኛል ማለት ነው። እና ከእንደዛ አይነት ሰዎች በጣም ነው የገላገለኝ። እዚህ ላይ አድርጉ፣ ተገላገሏችሁ እላችኋለሁ ውዶቼ። ከጠቀማችሁ ደግሞ ሌላም ደግሞ ከፈለጋችሁ ዋትስአፕ ምናምን እሰራላችኋለሁ ቀጣይ ላይ። እናንተ ብቻ በኮሜንት ስሪልን ብሏችሁ አሳውቁኝ። በጣም ነው የምወዳችሁ። ለነበረን ቆይታ በጣም አመሰግናለሁ ስለምታበረታቱኝ
በጣም ከልብ አመሰግናለሁ የኔ ውድ ፋሚሊዎቼ፣ የኔ ውዶች ወዳችኋለሁ። ቀጣይ በሌላ ቪዲዮ ተመልሰን እስክንገናኝ ባይ